ራስን ለመውደድ 5 ቁልፎች። በህይወት ጉዞ ውስጥ ራስን ለመውደድ እናንተ የህይወታችሁ ደራሲ፣ እናንተ የህይወታችሁ ተመልካች፣ እናንተም የህይወታችሁ ተዋኝ መሆናችሁን መረዳት ነው። ቁጥር 1 ራስን ለመውደድ ራስን መቀበል። ያንተን ያንቺን የቆዳ ቀለም፣ ያንተን ያንቺን ወፍራምነት፣ ያንተን ያንቺን ከርዳዳ ጸጉር ሙሉ ለሙሉ ራስን መቀበል። ሲጀመርም አስጠሊታ አስቀያሚ የሚባል ነገር በፍጹም በዓለም ላይ የለም። ልደት መብታችሁ ነው። ቁጥር 2 ካላችሁ ውስጥ ማናቸውንም ነገር አትደብቁት፣ አትከልሉት፣ ራሳችሁን ግለጹት፣ ውደዱት፣ አፍቅሩት፣ ተቀበሉት። ብዙዎች ሲስቁ ጥርሳቸውን ሁሉ ይሸፍናሉ። እኔም ከነሱ አንዱ ነበርኩ። ራሳችሁን ውደዱት፣ አክብሩት፣ ተደሰቱበት፣ ባርኩት። ይህ የእናንተ ውበት ነው። ቁጥር 3 የምትወዱትን ስሩ። ጥልቅ ስሜት ላላችሁ ነገር ቁሙ። የቤተሰባችሁን የማህበረሰቡን ህልም በፍጹም አትኑሩ። የህይወት መቆጣጠሪያ ሪሞታችሁን ለማንም አትስጡ። ህልማችሁን ተከተሉ፣ ህልማችሁን ኑሩ። ጥልቅ ስሜት ላላችሁ ነገር ብቻ ቁሙ። የራሳችሁን ህልም፣ የራሳችሁን ባህል ፍጠሩ። ምክንያቱም ይህ የእናንተ የልደት መብታችሁ ነው። ቁጥር 4 100% ኃላፊነት መውሰድ። የተለያችኋቸው ሰዎች በእናንተ ላይ ኃይል የላቸውም። ያለባችሁ በሽታ፣ የጤና ቀውሶች፣ የገንዘብ አቅም እጥረት የትናንት ለዛሬ ውጤቶች ናቸው። ስለዚህ የነገን ውጤት መቀየር የምትችሉት ዛሬ ለህይወታችሁ በምትሰጡት የባለቤትነት ስሜት ነው። ስለዚህ በህይወታችሁ ለሚያጋጥሟችሁ የትኛውም አይነት ችግሮች ኃላፊነትን ውሰዱ። እናንተ ለሌሎች ሰዎች ያላችሁን መልካም አመለካከት በአስቸጋሪ ሁኔታዎች መግለጽ የምትችሉት በህይወታችሁ ለምትሰጡት ኃላፊነት ዋጋ ስትሰጡ ብቻ ነው። ይህ የእናንተ ታላቅ እሴት ነው። ቁጥር 5 ደስታንና ፍቅርን ምረጡ። እኛ በህይወት የሚያጋጥሙን 10% ብቻ ተጽዕኖ ሲሆን እኛ በህይወት የምንሰጠው ምርጫ 90% ይይዛል። ስለዚህ ደስታን ምረጡ፣ ፍቅርን ምረጡ። ይህ ደስታ የእናንተ ብቸኛ ምርጫ ነው። ቶኤልዳክ እባላለሁ። ላይክ ብትሉት ሰብስክራይብ አድርጉት።